ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ እነሆ መልሰን ለመገናኘት በቃን። ለዛሬ አንድ መጣጥፍ ነው ይዤላችሁ የመጣሁት። ከዛ በፊት ግን እንደ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉና ተቀላቀሉ። ያለ ቦታው። ሰላም እንደምን ሰንብታችኋል? ዛሬ በጠዋት ብነሳም ብርዱ ከእናቷ አቅፍ እንደወጣች ጫጩት ከርስሶኛል። የማለዳዋ ፀሐይም ከማንም ጋር እንደተኳረፈች እንጃ በደመና ስር ትሽለቀለቃለች። አልፎ አልፎ ድርቦሹ ያጠቆራቸው የደመና ቁርጥራጮች ተበታትነዋል። ብቻ የቀኑ ድባብ ክረምትን ያስታውሳል። ወቅቱ በጋ እንደመሆኑ መጠን ግምግምታው ጊዜውን ያልጠበቀ ነው። ምን አለፋችሁ ዘንድሮ ብዙ ወቅታቸውን ያልጠበቁ ነገሮች እየተከናወኑ ነው። ወቅቱን ያልጠበቀ ዝናብ፣ ወቅቱን ያልጠበቀ ንግግር፣ ወቅቱን ያልጠበቀ ጋብቻ፣ ወቅቱን ያልጠበቀ ፍቺ፣ ብቻ ብዙ ወቅታቸውን ያልጠበቁ ነገሮች እየተከናወኑ ነው። ለነገሩ አንዳንዴ እንዲሁ አንዳንድ ነገሮች ያለ ቦታቸው ተሰንቅረው ወይም በግድ ተለጥፎ ታገኟቸዋላችሁ። ለምሳሌ ከሥራ ባህሪ ብንነሳ አንድ ሐኪም ጭራሽ ሊጨምርበትም ሆነ ሊቀንስበት የማይችለውን ፖለቲካ ሲፈተፍት ብንሰማው፣ ቤተ ክርስቲያን ወይም መስጊድ ውስጥ በኤርፎን ሙዚቃ እየሰማ እንደሚወዛወዝ ከንቱ አማኝ ልንመስለው እንችላለን። የእሱ ሙያ ሌላ፣ የሚፈላሰፈው ሌላ ይሆናል። ፍየል ወዲያ ቅዝምዝም ወዲህ ይሏል። ይህ ነው። ሌላ ብንፈልግም አናጣም። ሆስፒታል ሰው ለመጠየቅ ሄዳችሁ እግረ መንገዳችሁን ሻይ ክበብ ገብታችኋል ብለን እናስብ። እንደ እርስዎ እግር ጥሎት ከሆስፒታል ሻይ ክበብ የተገኘ ሰው ምን ልታዘዝ ሲባል በደንብ የቀዘቀዘ ቢራ ብሎ ሲያዝ ብትሰሙት ሰውየው የሚጠቀምበትን ቦታ እንኳን ለይቶ የማያውቅ አልተገናኝቶ ነገር ይሆንባችሁና አስፋልቱን መንገድ ለእህል መውቂያ ከሚጠቀም ገበሬ ጋር ልታመሳስሉት ትችላላችሁ። እንደዚህ አይነት ገጠመኝ ንገረኝ ብላችሁ አንድ ጓደኛችሁን ብትጠይቁት በአንድ የገጠር ቀበሌ ሄጄ በፖፖ እርጎ ቀርቦልኝ ያውቃል ቢላችሁ እንዳትገረሙ። ያቺ የአርሶ አደር ሚስት ፖፖ ዕቃነቱ እንጂ ከተማ ላይ ለሽንት መቀበያ እንደሚያገለግል ላታውቅ ትችላለች። ለጊዜው ግን ፈገግ ሊያደርጋችሁ ወይም የመመገብ ፍላጎታችሁን ሊዘገው ይችላል። ስለ ቁሳቁስ አጠቃቀም ሳነሳ የሆነ ነገር ትዝ አለኝ። በተለይ በውስጣ ውስጥ መንገድ ስትሄዱ ብዙ አይነት ቆሻሻዎችን ተጥለው ልታዩ ትችላላችሁ። ከሁሉ የሚያናድደው ግን በሃይላንድ ሽንታቸውን ሸንተው የሚወረውሩ ሰዎች ናቸው። ከላይ የጠቀስኩት ፖፖ እኮ ለዚህ አገልግሎት የሚውል ነበር። አንዳንድ ጊዜ የሰለጠነ ሕዝብ ለማወቅ የሃይላንድ ሽንት ቆጠራ ቢደረግ ስንት ከተሞች ጉዳቸው ይፈላ ይሆን እላለሁ። እስኪ ደግሞ ሌላ ያለ ቦታው አገልግሎት የሚሰጥ ነገር እንፈልግ። ዛሬ የመኸር ወቅት ነውና ግራቀኝ ገልመጥ ብላችሁ የተጫነ አህያ ተመልከቱና ካያችሁ የተጫነበትን ገመድ እዩት። እርግጠኛ ባልሆንም ከአልጋ ጎበር ወይም ዛንዚራ የተሰራ ነው ብዬ መገመት እችላለሁ። ምን ይሄ ብቻ ገበሬው ከወባ ትንኝ ንክሻ ይከላከልልሃል ተብሎ የተሰጠውን አጎበር እኮ ነው ፈትሎ መጫኛ ያደረገው። ድንገት አይናችሁን ወደ ማሳወረር ብታደርጉም ምንም ያልተነካ አጎበር ክምር ተሸፍኖበት ታገኛላችሁ። ለማንኛውም ለዛሬ በዚህ ልሰናበታችሁ። ሀገራችንን ሰላም ያደርግልን። የሱፍ ማሩ ነኝ ከሞጣ።